ጤናማ፣ ጠንካራና የሚያብለጨልጭ ፀጉር እንዲኖርሽ ትመኛለሽ? በእርግዝና ወቅት የሚመጣውን የሆርሞን ለውጥ ምክንያት ፀጉርሽ እንዳይሰባበር ወይም እንዳይሳሳ ምን ማድረግ እንዳለብሽ ታውቂያለሽ? እንኳን ወደ ፕሬግናንሲ ኢትዮጵያ ቻናል ወይም የእርግዝና መረጃ የዩቲዩብ ቻናሌ በሰላም መጣችሁ። እርግዝና በሰውነትሽ ላይ ትልቅ ለውጥ የሚያመጣበት ወቅት ነው። ፀጉርሽም ልዩ እንክብካቤን ይፈልጋል። የራስ ቅልሽን የሚመግቡ ፀጉርሽን የሚያጠነክሩና ልዩ ብሩህነት የሚሰጡ ተፈጥሯዊ ቅባቶችን አሳይሻለሁ። እስከ መጨረሻ አብረሽኝ ቆይ፣ ምክንያቱም በዚህ ቪዲዮ መጨረሻ የትኛውን ቅባት መምረጥ እንዳለብሽ በሚገባ ታውቂያለሽ። ታዲያ በእርግዝና ወቅት የፀጉር ቅባቶች ለምን አስፈለጉ? በሰውነታችን ውስጥ የሚፈጠረውን የሆርሞን ለውጥ አንዳንዴ ፀጉር እንዲደርቅ፣ እንዲሰባበር ወይም እንዲነቃቀል ሊያደርግ ይችላል። ተፈጥሯዊ ቅባቶች በውስጣቸው ፋቲ አሲድ፣ ቫይታሚኖችና አንቲኦክሲዳንትን ይይዛሉ። እነዚህ ፀጉርሽን ያረሰርሳሉ፣ ጥንካሬን ይሰጣሉና ለፀጉርሽ እድገት ምቹ ሁኔታን ይፈጥራሉ። ልክ እንደ ተፈጥሯዊ ማለስለሻ ወይም ኮንዲሽነር በመሆኑ ፀጉራችን እንዳይጎዳ ይከላከላል። እስቲ በመጀመሪያ አዳዲስ በሆኑ ሳይንሳዊ ግኝቶች እንጀምር። በ2025 በአዲስ አበባ ዩኒቨርሲቲ እና በኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ኢፒኤችአይ ትብብር የተደረገ አዲስ ጥናት እንደሚያሳየው የኢትዮጵያ እናቶች ተፈጥሯዊ ቅባቶችን መጠቀማቸው በኬሚካሎች ምክንያት ሊመጣ የሚችለውን የቆዳ ስሜታዊነት ወይም ስካልፕ ሴንሲቲቪቲ በ60% እንደሚቀንስ ያሳያል። በተጨማሪም በ2024 በላንሴት ግሎባል ሄልዝ ላይ ባወጣው ማተርናል ኬር ኢን ኢስት አፍሪካ ጥናት መሰረት እንደ ጉሎ ዘይት ያሉ ተፈጥሯዊ ንጥረ ነገሮች የራስ ቅልን የደም ዝውውር በማነቃቃት የፀጉር መነቃቀልን እንደሚከላከሉ ተረጋግጧል። እስቲ በመቀጠል በእርግዝና ጊዜ ጥሩ የምንላቸውን 3 የፀጉር ቅባቶች ልጠቁማችሁ። የመጀመሪያው የጉሎ ዘይት ነው፣ ኢርቲር የምንለው። ይህ ትልቅ አቅም ያለው ቅባት ነው። የጉሎ ዘይት በውስጡ ሪሲኖሊክ አሲድ ይይዛል። ይህ ንጥረ ነገር የራስ ቅል ላይ የደም ዝውውርን በማፍጠን ፀጉር እንዲያድግና እንዲፋፋ ያደርጋል። የሞቀ ወይም የማያቃጥል የጉሎ ዘይት ማሳጅ ለነፍሰ ጡር እናቶች ልዩ እረፍትን ይሰጣል። በውስጡ ያለው ሪሲኖሊክ አሲድ ባክቴሪያን የመከላከል አቅም ስላለው የራስ ቅልሽን ከኢንፌክሽን ይጠብቃል፣ ፀጉር እንዲፋፋና እንዲጠነክርም ያደርጋል። ሁለተኛው የኮኮናት ዘይት ነው። ይህ ቅባት ወደ ፀጉር ዘንግ ውስጥ ዘልቆ በመግባት ፕሮቲን እንዳይጠፋ ይከላከላል። ፀጉርሽን በማለስለስ በእርግዝና ወቅት የሚመጣውን ድርቀት ይዋጋል። ሶስተኛውና የመጨረሻው የሺያ ቅቤ ወይም ሺያ በተር የምንለው ነው። ይህ ቅባት በቫይታሚን ኤ እና ኢ የበለጸገ ነው። ለራስ ቅል ጤንነትና ለተጎዳ ፀጉር መድኃኒት ነው። በተለይም በእርግዝና ጊዜ የሚመጣውን የራስ ቅል ማሳከክ ያስታግሳል። እስቲ በቀጣይ ቅባቶቹን በደህንነት እንዴት መጠቀም ትችያለሽ የሚለውን እንመልከት። መጀመሪያ ትንሽ ቆዳሽ ላይ መሞከር ይጠበቅብሻል፣ አላርጂክ እንዳይኖርብሽ። ቀጥሎም የቅባቱን ጠርሙስ ለብ ባለ ውሃ ውስጥ አቆዩ። ማይክሮዌቭ በፍጹም እንዳትጠቀሚ፣ ምክንያቱም ጥቅሙን ያጠፋልን። በመቀጠልም በጣቶችሽ ጫፍ ለ5 እስከ 10 ደቂቃ ክብ እየሰራ ሳሻሽ። ይህ ዘና እንዲልልሽም ያደርጋል። ቢያንስ ለ30 ደቂቃ መቆየት ይጠበቅብሻል፣ ወይም ሌሊቱን በሙሉ ተቀብተሽ ማደር ትችያለሽ። በመጨረሻም በለስላሳ ሻምፖ በደንብ መታጠብ ይጠበቅብሻል። ከነዚህ ቅባቶች በተጨማሪ እነዚህን እንዳትረሽ። በቂ ውሃ መጠጣትሽን፣ በቫይታሚን የበለጸጉ ምግብ መመገብሽንና ፀጉርሽን በጣም እንዳትወጥሪ። ይህ መረጃ ለአንቺ ለውድ እናቶች ጠቃሚ እንደነበር ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። በሰላም ተገላገሉ። መልካም የእርግዝና ጊዜ